ያደርጋል። እሱንም እኮ ሀቢባ እሱንም እኮ ነግረናታል ለዘይነባ። በቃ ዘይነባ አንቺ አትደበቂ፣ እኛ ያጠፋነው ጥፋት የለም እዚህ ጋር በቃ ይሳካል ብለን ልጆች ተጀመረላቸው፣ ሪጀክት ተባሉ። እሷ በተደበቀች ሰዓት ነው እናትየዋን የወሰዷት። ወዲያው ወሰዷት፣ ወዲያው ተመልሳ መጣች። ከዛ ልክ እንደዛ ሲሆን ጊዜ ሀይሚ እያሰቃዩ ነው፣ እባክሽ ይሄን ብርግ የሁለተኛውን አሽመልሽልኝ ምናምን ስትለኝ በቃ እንደምንም ብዬ እየፈለኩ ከጓደኞቼም ከሰዎቹም ላይ እየጠየኩ መልሳለሁ ብዬ ወደ 800 ምናምን ሺህ ብር ባለፈው አስገባንላት። እየሰማሽ ነው? እንደገና ደግሞ ለትኬታቸው ደግሞ በሁለት አካውንት ይቀመጥ ያለችውን ብር እሱንም ከፋዘር ጋርና እሱ አባት ጋር ነበር፣ እሱንም መልሰንላታል። እዚህ እንደገና ወደ ስንት ብር የተመለሰላት አለ። ስጭ በቃ እንደሚሆን አንዴ ሆኗል አከፋፋያቸው ብለን ሰጠናታል። እያስገባችላቸው ነው። በቃ ሰላም ላገኝ ስትለኝ የኔ ቀደኔ ነገር ሰርቻ አገኘዋለሁ እያልኩ በወረች ሴትዮ የምትሰጠኝን ብር ራሱ እየሞላን እየሰጠናት ነው። እግዚአብሔርን እዛ ጋር ግን ይሄን ብር ወይኔ አጥፍቼው ቢሆን አይቆጨኝም፣ እኔ ተጠቅሜበት ቢሆን አይቆጨኝም። ግን የተጠቀመበት ፈረንጅ ነው። እውነት እግዚአብሔር ፍርዱን ይስጣቸው። እኛ ከነሱ በታይ እዚህ እየፋጋን አፈር እየራስን፣ እነሱ ግን የእኛን ብር አታለው እንደዛ አረጉን። ሶሪ ሚዩት ነበርኩኝ። ያታለላችሁን ፈረንጅ ለምን አትከሱትም ታዲያ? ቤሩት ነው ያለው እሱ ሄደ። ከዚህ ንብረቱን ሸጦ ምን ብሎ ቤሩት ገብቷል። አሁን ቅድም እኮ ስልኩን እሷ ምን ታርግሽ ስልኩን እኔ ሰጥሻለሁ የምትል ሴትዮዋ ቤሩት ነው ያሉት እነሱ ባልና ሚስቶቹ ቤሩት ገብተዋል። ዘይነባ ነግራታለሁ ለዘይነባ ሁሉ ነገር። እኛን ራሱ ከነሱ ጋር ርቀውን አብረውን የባለቤቴን የ3 ወር ደሞዝ የወንድሜን ነቅጠው የኔን የ2 ወር ደሞዝ ነቅጠው ነው ያስወጡን። ህግ ጋር እንኳን ብንሄድ አናቅም ነው ያሉን። ደላላዋ እስከ ጭራሹ ስልኳን አጥፍታለች። አናቃችሁም ብለው ጭራሽ ብሎክ አድርገውናል እኛን ራሱ ማለት ነው። እሺ እዚህ ደግሞ በህግ ምንሄድ ህግ ከምንም የሚቆጠር ነገር የለም። ነገር ትክክል። እኔ ባንቺ ቦታ ሆኜ የሆነ ፈረንጅ አመጣሁና የአገሬን ዜጎች ኢትዮጵያዊ ጎረቤቶቼን አብሮ አደጎቼን እኔን አምነው ያላቸውን ከብትም መሬትም ሽጠው ከዘመድ አዝማድም ተበድረው ከፍለው ወደ ሮማኒያ ለመምጣት ይህንን ሁሉ ገንዘብ አወጡ እኔን አምነው። እኔ ደግሞ ፈረንጁ ከዳኝ። የተማመንኩበት እውነት ሆነ እንበልና የተማመንኩበት ፈረንጅ ከዳኝ። ማን ነው ተጠያቂ? ትክክል። ማን ነው ተጠያቂ? እኔ አይደለ? አዎ። ለምን እኔ ነኝ። እነሱ አላዩትም፣ አያውቁትም። እኔ ነኝ ያመንኩት። እኔ ነኝ አምኜ ወገኔን ያስበላሁትኝ። እውነት ፈረንጁ ኪስ ገብቶ ከሆነ እኔ አስመሳይ አይደለሁም። ያላየሁትን ነገር አካውንት ውስጥ የገባ ነገር ሳላይ ፈረንጅን የበላው ገለመሌ አልልም። ሮማኒያዎቹ ሰው ማምጣት ከፈለጉ በነፃ ነው ቪዛ የሚያመጡት። ግን አበሻ በነፃ ማንንም መርዳት ስለማይፈልግ ኦፍኮርስ ገንዘብ ያስከፍላል። ግን ኦቨር በዛ። ይኸውልሽ ሀቢባ በፊት ሴትዮዋ በነፃ ነው የምታመጣቸው። ወንድሜን፣ ባለቤቴን፣ እህቶቼን ያው በቤተሰብ እንዳለ በነፃ ነው ያመጡን። እኛም ማለት ነው ወንድሟን ራሱ በዚህ አጋጣሚ ወንድሟን 1 ብር ሳልቀበል ያመጣሁት። ሌላው 300 400 ሺህ ብር ሲቀበል እኔ እንዲሁ ነው ያመጣሁት። ወንድሟን ራሱ ማለት ነው። ከዛ ይሄ ሰውዬ እኔ የምሰራበት እህቱ ዶሮ ቤት አላቸው። ይኸው እዚህ ፊት ለፊት ነው አሁንም ዶሮ ቤቱ። ከዛ እንደዚህ ሰው እንፈልጋለን የራስ ሰው ደህና ሰው ካለሽ ምናምን ስትልኝ ዘይነባ እንደዚህ ሰው እየፈለጉ ነው ግን ወረቀታቸውን በራሳቸው አስጨርሰው ትኬታቸውን ራሳቸው ቆርጠው ፕሮሰሳቸውን ራሳቸው ጨርሰው የሚመጡ ካለ ሴትዮዋ ሰው እየፈለገኝ ነው ስላት፣ ኧረ አብሽር ሰው አለ ችግር የለም ሰው ከፍሎ የሚሄድ አለ ወረቀታቸውን ራሳቸው ጨርሰው መሄድ ይፈልጋል አለችኝ። ከዛ ካለሽ ፈልጊ አልኳት። ከዛ ለሰዎቹ ነግራቸው ሰው እንደዚህ እንከፍላለን ብለዋል እንመጣለን ብለዋል ብዙ ልጆች አሉ ስላት፣ አንጫቸው አሉኝ ሰዎቹ ማለት ነው። ከዛ ፓስፖርታቸውን ዘይነባ ላከችልኝ። ለሰውየው ሰጡ። ሰውየው ለደላላዋ ሰጠ። የባለቤቱ ዶሮ ቤቱ ለደላላዋ ፓስፖርታቸውን ሰጠ። ያቺ ሴትዮ ሰራች ወረቀቱን። እኔም እኮ ደላላዋን አላወራትም፣ ሰውየው ነው የሚያወራት። የሚያመጣቸው ሰውዬ ማለት ነው ለራሱ ካምፓኒ የሚያመጣቸው አሳልፎ ለደላላ ነው የሰጠው፣ በራሳቸው ወጪ ጨርሰው እንዲመጡ ማለት ነው። ከዛ ወርክ ፐርሚት ሁሉን ነገር ጨረሰ ላከላቸው። መጀመሪያ ግን ለዘይነብ ያልሻት የአሰሪዎቼ ወንድም ነው ዶሮ ቤት ያለው ነው። ትክክል እህት ታዲያ ለምን የምሰራበት እህት ናት ያመጣችው። ይገባ እሱ ሰውየው ነው የሚያመጣቸው። ግን እንዳለ ወረቀታቸውን በራሳቸው ወጪ ሰርተው ጨርሰው እንዲመጡ ነው ያለው። እኔ ወጪ ከፍዬ አላመጣቸውም። ተፈለጉ ራሳቸው ወጫቸውን ሸፍነው የሚመጡ ከሆነ እፈልጋለሁ ነው ያለው ሰውየው። ከዛ ስጠይቃት ዘይነባን ከፍለው ይመጣ
ይከፍላሉ፣ ሁሉም ሰው እንከፍላለን ተስማምተዋል ብለዋል። ይጀመርልን ብለዋል አለች። ለምን በጀመሪያ ሰዎቹ አመጣው እንዳለ ጠፍተውባቸዋል። የሚገርምሽ ነገር ከሷው ላይ ወደ 6 ልጆች መጣው እንዳለ ሌላ ሀገር ገብተዋል። ታውቃለች፣ ጠፍተዋል በሞላ። አሁንም ድጋሚ አልከስርም ከፈለጉ ከዚህ በፊት 6 ሰው ከወሰደችና ወደ ሌላ ሀገር ከተሻገሩ ደላላ ናት ዘይነብ። ተሻግረዋል። ናችሁ እናንተ ተባብራችሁ የምትሰሩ ደላሎች ናችሁ። አሁን ዘይነብ ብሯ ባይበላ እነዛ ሰዎች ነፍሰ ስጋዋን ባያስጨንቁት ኖሮ ሚዲያ ላይ ማትወጣም በዚሁ ነገር ትቀጥልበት ነበር። ብሩ ጥሟችሁ አንድ ሰው በ350 ሺህ እየወሰዳችሁ ሐራም ተሳክቶላቸው ቢሄዱ ራሱ ለሮማንያ የምትባል ድሃ ሀገር 350 ሺህ ብር በአንድ ሰው መብላት በጣም ብዙ ብር ነው። ከዚህ ድሃ ሴትዮዋ ናት እኮ ይሄን ብር እኮ እኛ አልወሰንም እኮ ሴትዮዋ ናት። ሴትዮዋ ይሄን ያህል ብር ከፍላለሁ መምጣት የሚፈልግ ሰራላቸዋለሁ አለች። ልጆቹ እሺ አሉ። አገናኘኋት ዘይነባን፣ በቃ ይሰራላቸው እንመጣለን ብለዋል አለች። ዘይነባን አገናኘኋት፣ ይጀመርላቸው አለች። እኔ ሃይሚ ካም ዳውን። ሴትዮዋ እስከ ዛሬ ድረስ በነፃ የምታመጣ ሴትዮ በአንዴ 350 ሺህ እንዴት ጠየቀች? እየመጡ እየጠፉ ስለሆነ የሚለዋል ድራማ ፈጥራችሁ ይኸውልሽ፣ እየመጡ እየጠፉ የሚለውን ድራማ ፈጥራችሁ ከሰው ብር ለመቀበል ከሆነ ሳትሉ ይሄንን በነፃ ነው የማመጣው ብላችሁ ክፍያ መጠየቅ ትችላላችሁ። ሀቢባ ልንገርሽ እንኳን እንዳለ ጠፍተዋል። እዚህ መጥቶ የሚቀመጥ የለም። እንኳን እነሱ አሁን ቅድም ያወራች ሴትዮ 10 ሰው አምጥታ እንዳለ ጠፍተውባታል። ከ10 ውስጥ 2 ናቸው። 3 እህቴ እና የአክስቶቼ ልጆች ናቸው አሁን እዚህ ድርጅት ያሉት። እቺኛዋ ራሱ ዳቦ ቤት አላት አሁን የገባሁባት 12 ሰው 13 ሰው አምጥታ እንዳለ ሄደውባታል። እግዚአብሔርና ምርሻውን ቅድም ያወራችሽ ሀረዋ እህቴና የአክስቶቼ ልጆች ነው አሁን እዚህ ራሱ የቀሩት በሞላ ሄደዋል። ግማሾቹ እንኳን ሌላው ቀርተሽ ወንድሟ እኔ ዋስትና ሆኜ በቃ ወንድሜ ነው ያጎቴ ልጅ ነው ብዬ አምጥቼ 3 ወር አይዲውን ሲያገኝ ነው የጠፋው። እዚህ ቡካሪስት ተቀጥሮ ነው የሚሰራው አሁን በ1000 ዩሮ ምናምን ነው የሚተከፍለው። እዚህ ጋር እኔን አስፋው ለሰዎች ማለት ነው። ሀቡ ሮማኒያዎች እኮ እዚህ ለማኝ ናቸው፣ ሌቦች። ኧረ እዚህ አረብ ሀገር መጥተው ሱቅ ውስጥ ይቀጠራሉ ከኛ እኩል። ሱቅ ውስጥ ይቀጠራሉ ከኛ እኩል። ድሃ ናቸው ሮማኒያዎች። እዚህ ሞል ውስጥ ሴልስ ስንቀጠር ከኛ እኩል መጥተው ይቀጠራሉ። ሴልስ አሲስታንትነት ይቀጠራሉ። ስልክ ተደውሎባት ነው። ቆይ ዘይነብ ትልልቁን ደረሰኞች ላክሻቸው። እያዳመጥኩ ነው። ለቀላት ልክ ያለው ከስር እዩ ከስር የ500 የሷን የሮማኒያ ቁጥር ላኪልኝ። የኢትዮጵያ ቁጥር ነው ላክሽልኝ። አይሰራም። ዋትስአፕ ኢንቫይት አርጊያት ነው የሚለው የመዓዛ ስልክ የተበላሸ። ምንም አላክሽም ዘይነብ አላክሽም ደረሰኝ። ከዛም በኋላ ምንም አይነት ደረሰኝ የአባታቸው ደበበና የሽመልስ አልደረሰሽም? 500 አንድ ነጥብ ምናምን ይሆን መጨረሻ ላይ ከላክሹ ደረሰኝ በኋላ ትልልቆቹን ልላክ ካልሽ በኋላ አላክሽም እያልኩሽ የላክሹ ላይ ደግሜ ልይ የላክሹ ላይ መጨረሻ ላይ አልደረስኩም። እስቲ ግቢና እንደ 234,000 ቆይ በመሐመድ እንድሪስ 234,500ን ታዩ በዲማ ብለሽኛል። 100,000 ደግሞ በታሪክ 123,000 በተመስገን በጣም ብዙ ነው ሰንሰለታችሁ። 208,500 በብርሃኑ 210,000 በከበደ 148,000 በከበደ 46,000 እኔ ራሴ ደከመኝ በመደመር የሀገር ደረሰኝ ነው። ፈጣሪ ኋላ ምሰራ ነው የሚመስሉ ምንድነው እንደዚህ አይነት የቆሸሸ ስራ ማለት? በተለያየ ሰው ለምን ትክክለኛ ንጹህ ስራ ከሆነ በአንድ ሰው ለምን አልገባም? ይሄ ሁሉ ደረሰኝ ምንድነው? 8 እና 5 ሲደመር 12 ሰው በ13 ሰው ስም ደረሰኝ ምንድነው? 200,000 ይሄ ብቻ አይደለም። ይሄ ብቻ አይደለም ደረሰኝ አለ ገዛ ይኸውልሽ ልጅቷ አንቺ ደላላለትሽን እመኚ መጀመሪያ ለመሰለሽ ከነዚህ 20 ሰዎች በፊት ሌላ ሰው ልከሻል። ሌላ ሰው ልከሽ ባንቺ ጠፍቷል እያለች ነው። ሰምተሻላ? ልከሻል አላክሽም። የላክሻቸውን ሰዎች ታመጣጣለሽ። እኔ ልጆቹ አሉ። ጥያቄው አጭር ነው ዘይነብ። ልከሻል አላክሽም? አዎ ወይም አይ ነው መልሱ። ልከሻል አላክሽም? ከነዚህ ከ20ዎቹ በፊት
ልከሻል። ሮማንያ 6 ነው 7 ሰው አላክሽም። ቀላል መልስ ልክ ያለው ወይም አላ ወንድሜ ጋር ልከሻል ወስዳለች። ልከሻል አላክሽም። እሷው ናት የወሰደች። አዎ ልክ ያለው አዎ። ስንት ሰው ከዛ ከ20ዎቹ በፊት ስንት ሰው ግን ብር ልክ ከበላው ብሩ በኋላ እናወራለን። ስንት ሰው ልከሻል? ከወንድሜ ጋር 5 5 ሰው ልከሻል። ከ20ዎቹ በፊት 5 ሰው ልከሻል። አዎ እሷ 6 ነው ያለችው። ስትመለስ እንጠይቃታለን። ማስረጃ 6ቱንም ሰዎች ልታመጣቸው ትችላለች። ኦኬ 2 ሴት 3 ወንድ 2 ሴት 3 ወንድ 5 ሰው። እሺ እነዚህን 5 ሰዎች ስትልኪ ከወንድምሽ ጋር 6 ማለት ነው። 5 ከወንድሜ ጋር 5 ስትልኪ ስንት ከፈሉ? ስራጅ የሚባለው 175,000፣ ከማል 200,000፣ እንትን ዘሃራ ከነስማቸው ነው የምነግርሽ። ዘሃራ 123,000፣ ከድጃ 200,000 እንዳለ በግዛው አካውንት ነው ያስገባ። 1 ብር ዘይነብ ከዚህ ላይ ወስዳለች ከተባለ ኦኬ ደረሰኙን እፈልጋለሁ። ስለዚህ ይሄ ገንዘብ ስለጣማችሁ 5ቱ ሰዎች 170,000 200 ምናምን ከፍለው ሄደው ስለጣማችሁ ለምን አንጨምርም ብላችሁ 20 ሰው ደግሞ በእንደዚህ አይነት ዋጋ 4.4 ሚሊዮን ብር አውጥተው እንዲህ አስገቢኝ ኦኬ ግዛው አስገባሃለሁ እንዲሄዱ አደረጋችሁ። ህዝቡን አስበላችሁት እናንተ ለምታገኙት ኮሚሽን ብላችሁ። ድሃ ገንዘቡን ከተበላ በኋላ ያለውን ከተበላ በኋላ ምንም ነገር አይገርመውም። ምንም ያደርጋል። ዘይነብ ቪዲዮ አብሪ፣ ግዛው ቪዲዮ አብራ። ያስተጋባል። ሌላም ሰው አለ መሰለኝ፣ በሌላ ስልክ ተከፍቷል መሰለኝ ይሄ ላይቭ እናንተ ጋር። ግዛው ኖ ስራ ቦታ ስለሆነ ነው። ስራ ቦታ ማሽን ምናምን ነው የሚጮው። እሺ አሁን ያንቺን ዋትስአፕ ስልክ ለዘይነብ ላኪላትና ትላክልኝ። ምን ላክልሽ? ዋትስአፕ ስልክሽን ደረሰኞቹን እንድትልኪልኝ እንልክልሻለን። እዚህ ስልኩ ላይ አለ። ኦኬ ዋትስአፕ ስልክሽን ለምን እሷ ይላከችልኝ የኢትዮጵያ ስልክሽ ላይ ኢንቫይት አርጊያት ነው የሚለው። ዋትስአፕ የላትም ኢንቫይት አርጊያት ነው የሚለው። ተዘግቷል። ሲጀመር ያኛው ቆይቷል፣ ተበላሽቶብኛል። ሌላ አዲስ ነው ያለኝ። ወይ ደግሞ ሳሳዲሱን በግዛው ዋትስአፕ ላኪልኝ። ግዛውን አውርቼዋለሁ ዋትስአፕ ላይ። እሺ በሱ ዋትስአፕ የዋትስአፕሽን ምክንያቱም ደረሰኞቹን አንቺ እና አካውንት ነምበር እኛ በዚህ አስገቢ ነው ያልናት የምትዩን አካውንት ነምበር ትልኪልኛለሽ። እንልክልሻለን አለ። በቃ ከዛም በኋላ ነው የምናወራው። ዘይነብ አንቺም የቀሩትን ትልልቅ የምትያቸውን ደረሰኞች ላኪ። የላክሻቸውን 12 ደረሰኞች እደምራለሁ። ሃይማኖት ደግሞ እሷ ጋር ያለውን ላንቺ በዚህ አስገቢ ብላ የላከችው አካውንት። ከዛ አካውንት ውጭ ያስገባሻቸው ገንዘቦች አይቆጠሩም። ለምን እሷ በዚህ አስገቢ ብላ የላከቻቸውን አካውንቶች እና አንቺ ያስገባሽበትን እናስተያያለን። የላከችበትን ማስረጃ ትልክልናለች። ወደ አንቺ የላከችበትን ላኪ ብላ ስትሰጥሽ ከሰጠችሽ አካውንት ውጪ ያመጣሻቸው ደረሰኞች ተቀባይነት አይኖራቸው። ስለዚህ ከሁለታችሁም ወገን ያሉትን ማስረጃዎች አጠናክራችሁ ላኩልኝና ዋትስአፕ ላይ ነገ እንገናኛለን። አሁን በቃ ማስረጃዎቻችሁ ስታመጡ እሺ፣ ስልካቸው የሚሰራ ከሆነ ገጠር ደውለን እንልክልሻለን። ደረሰኝ እሷ ጋር አለ። ሲጀመር እኛ ቤተሰቦቻችን ጋር ያስገባችሁን ብር የመለስንለት ራሷ ጋር ዘይነባ ጋር ለደረሰኝ እኮ ዘይነባ ባለፈው አልሰማሽኝም ያልኩትን አንቺ መጀመሪያ ብሩን አስገቢ ስትያት በምን የመጀመሪያው ክፍያ የመጀመሪያው 10 ሰዎች 120 ሺህ ከፈሉ ያልሽው ራስሽ በምን ደረሰኝ ነው እንድታስገባ የነገርሻት? ያንን ደረሰኝ አስገብታ የላከችልሽን ደረሰኝ ላክልኝ። ለሴትዮዋ የሰጠችው ዱባይ ዘይነባ የሰጠቻችሁን ታውቃለች። እንደገና ደግሞ ግማሹን ደግሞ እዚህ ልጆቹ እዚህ ያሉ ልጆች አሉ፣ ከእነሱ ላይ የተቀበለ ነው ሴትዮዋ የወሰደችው። እንደገና ደግሞ የልጆች አሉ እዚህ ከእነሱ ላይ ዶሮ አሉ ለሴትዮዋ እየሰጠች እዚህ የሚሰሩ ልጆች ኢትዮጵያ አሉ፣ ለእነሱ ነው ያስገባችላቸው ዘይነባ። እንደገና ዱባይ ያለው ልጅ ደግሞ ዘይነባ ዘመድ ነው ያውቃታል።
ሃይሚ እነሱን ያውቃቸዋለሁ ወይስ አንቺ አስገቢ ያልሽኝ ቦታ ነው ያስገባው? እዛን ሰሩ ሴትዮዋ የተቀበለችው ልጆቹን እኔ ያውቃቸዋለሁ ወይስ አንቺ አዘሽኝ ነው ያስገባው? ዘይነባ ልጆቹ ታዲያ እዚህ ቢኖሩ ዶላሩን ሴትዮዋ እየወሰደች እኮ ነው ያስገባሽላቸው። ራስሽ ሰብስበሽ ወንድምሽ ራሱ ያውቃል። ለዘመዶችሽም ግማሹ ለነ ሞክታ ለነማ ያስገባሽላቸው። ዘይነባ ራስሽ አለሽ ዶላሩን እዚህ እንትን እያለ ደላለዋ እየሰበሰበን ከዱባይ ከዚህ እየለቀመልኝ ስትናገር ደላለዋ እኔ እኮ እሱን አይደለም የምልሽ። አንቺ በእንደዚህ ያስገቢ ያልሽኝ ነው እንጂ እኔ ሩማንያ ያሉትን ሀበሻዎች እኔ አውቄ ያስገባሁት ወይስ አንቺ አዘዝሽኝ ነው? አይሰማም እኮ ለፍላወራት አንቺ አዘሽኝ ነው ወይስ እኔ ልጆቹን አውቃቸዋለሁ? ልጆቹን ራሴ አናግሬ ነው ወይስ አንቺ አዘሽኝ ነው ያስገባሁት? ዘይነባ ልጆቹ እኮ ታዲያ እዚህ ቢኖሩም እኮ ልጆቹ ለሴትዮዋ ዶላሩን ሰጥተዋታል እኮ። ዶላሩን ሴትዮዋ እየዞረች ልቅም አድርጋ ወስዳ ነው እኮ ልጆቹ የሰሩበትን ብር እኮ ነው ያስገባሽላቸው ለልጆቹ። ማን ነው ያዘዘኝ? ያዘዘኝ ማን ነው? እኔ ማውቀው ማንን ነው? አንቺን ነው እነሱ? ታዲያ የምታገኝ ልጆቹ ለሴትዮዋ ያስገባችው አንቺ እንትን ብትይ ለሴትዮዋ የወሰደችው ራስሽ ስጫቸው። ለሴትዮዋ እንትን እያልሽ ስጪ ያልሽው ራስሽ። ወረቀቱ ሲጀምር 120 ሺህ ብር እንደሚያስፈልግ ነግሬሽ ይከፈል ያልሽው ራስሽ። እኔ ምን አደረኩ ታዲያ ዘይነባ? እኔ እያየሽኝ አውሪ። በአላህ እያየሁሽ ነው ማለቴ እኔ ጠይቅ። አንቺ ተቀብለሽ በእዚያ ተቀብለሽኝ ነው ወይስ እኔ ልጆችን አናግሬ እኔ ተቀበይ ውሰጂ ብዬሽ ነው ያስገባሁት? አይሰማም እኮ ስልኩ። እኔ ልጆቹ አይሰማም ለከሌ ተቀበይ ዘይነብ ድምፅሽ አይሰማም። ጮክ በይ ዘይነብ፣ ጮክ በይ ድምፅሽ አይሰማም። አንቺ የት ላወራት ወጥቼ በጣም እየጮኩ ነው፣ በጣም እየጮኩ ነው። የኔትወርክ ሆናል እንጂ። እሺ አሁንስ ሰማ? ወደ ውጭ እየወጣሁ ነው። እሺ ሃይሚ ወይ ኸይር እኔ ልጆቹን አናግሬ ከልጆቹ ተቀበይ ነው ያልኩሽ ወይስ አንቺ ነሽ ከከሌ ተቀብያለሁ አስገቢ ያልሽ? እቺን መልስ ነሽ። ተቀበይ አስገባላችኋለሁ ያልሽ ራስሽ። ተቀበይ አስገባላችኋለሁ አልሽ ዋለው እኔ ልጆቹን እኔ ብሩን አውቃቸዋለሁ። ልጆቹ ሩማንያ ያሉትን ልጆች እኔ አውቃቸዋለሁ። አታውቂያቸውም? ግማሹን እኮ ወንድምሽ ነው ያመጣቸው እኮ። ይሄን ያህል ዶላር አለ ከወንድምሽ ላይ ከዘመድሽ ላይ ከእነ ሙክታል አይደል? ይሄን ብር እየሰበሰበ ለሴትዮ የሰጠ ነው። በቃ ነይ ይኸውልሽ እያየሽኝ አውሪ። ሮማን ተጨምሮ ደርሽ አንድ ልጅ ያለችው አንድ ያመጣት የሷን 500 ቢሰጣችሁ ይኸውልሽ 500 ዶላር ምን ሲሰጣችሁ ግዛው በውድ ነው የተገዛው። ራሳችንን ምን ሰበስቧል። አንድ ሙክታር 500 ከአዲሶቹ እንደውም ያንን ብር እኮ ሃይሚ አልሰጣችሁም ለሴትዮዋ። እውነቱን ተናገር። ዮሐንስ አሁን እኮ ጥፋተኛ ወይ ለሴትዮዋ ስንሰጥ ደረሰኝ ቢኖር እኮ እዚህ ጋር እኛ የምንከራከር ነበር። ሴትዮዋ እየመጣች እየለቀመች ነው ስረችው። ስራ ቦታችን ላይ ቤት እየመጣች ነው። እኔ አምንሻለሁ ሃይሚ አምንሻለሁ። ዮሐንስን ካልሽ እኔ አንቺ ታውቂያለሽ እኮ ግን አንቺ አሁን እኔ ምንም እንትን እንዳያለሽ ታውቱ ገንዘብ እኔ እንደወሰድኩ ነው እያደረግሽኝ ያሉት። ዘይነባ ታውቂያለሽ እኔ የምር እንደወሰደች ታውቂያለሽ። እዚህ ጋር አንቺ ምንም በቃ ሳምንሽ ምን አልኩ ታዲያ? እኔ እናቴ አደጋ ላይ ነች። መንታ እንደወለድኩ ታውቂያለሽ። ሲቀጥል ግዛው መንታ እንደወለድኩ ታውቂያለሽ። አረብ ሀገር ሰርቼ ቤተሰቤን እንደማስተዳድር ታውቂያለሽ። እናቴ በስተርጅና ጽዳት እየሰራች እንደምትኖር ታውቂያለሽ። የሰው እጅ ትክክል ምስክሯ ነሽ አንቺ።
ትክክል። አንድ ያ መሬት በደላላ ብር ነው የተገዛ። ምስክር አንቺ ለሃይማኖትሽ ለክርሽ ዮሐንስን ካልሽ እኔ አምንሻለሁ፣ አንቺን ማለት ድሮ መልሻለሁ። ግዛው ጋር አንግባባም ሃይሚዬ፣ እማምነው እኔ አንቺን ነው ብዬሽ፣ አንቺ ለምን ለክርሽ ታማኝ ስለሆንሽ፣ ለዚያ ነው ባዘሽኝ አካውንት እኔ የማስገባው እንጂ ተጠራጣሪ ልጅ ነኝ። ይሄ ሁሉ ያረኩት አንድ ወንድሜን እንድዬን እንድትወስጅልኝ ነው። ታውቂያለሽ፣ ተመልሼ አረብ ሀገር መስራት ስለማልችል የሚጥል በሽታ ስለያዘኝ ድሮ እኔ እንደማስተዳድራቸው እኔ እንደምረዳቸው ታውቂያለሽ። የገባሁበት እኔና አንቺ የሚያገናኘን እንድዬን ወንድሜን እንድትወስጅልኝ ነው እንጂ ሁለታችንም ደላልነት ልንሰራ አይደለም። ሮባንም አታውቂው፣ ሮባን አንቺ አታውቂው። ሹፌር ከተፈለገ መንጃ ፍቃድ አለው። ስራ ፈቶ ቁጭ ብሏል ስል አንቺ እንደው እንድዬ መስሎሽ? ኧረ ይሄ እንድዬ አይደለም። እኔ ለዘምዘም ቃል የገባሁት እንድዬን በነፃ ወስድላት አው ብለሽኛል። እሱ ደግሞ ተስፋ አድርጎ እየጠበቀ ነው። አንዴ ዘመቻ ሄዳለሁ፣ አንዴ ራሴን አጠፋለሁ እያለ ቤት ውስጥ እያሰቃየን ነው። ለዚህ ነው እኔ ለሱ ብዬ ገደል የገባሁት፣ እሱ ሄዶ እንዲሰራ ነው። ይሄንን ሚስጥር አንቺም ታውቂያለሽ። እኔ ሀቢባ ጋር መጥቼ እንደውም መጀመሪያ ሀቢባን ያገኘኋት በሰው ነው። ሀቢባን አታገኛትም። ስንት ጽፌ ደክሞኝ ስንት ቦታ ደውዬ ነው እርዳታ ልለምን ብዬሻለሁ። ለአንቺም ሃይሚ እርዳታ ለምኝም ቢሆን እከፍላለሁ፣ ለምነን እንከፍላለን። በኢትዮጵያ ብቻ ልውጣ እንዳልታሰር ብዬሻለሁ። አላልኩሽም? ሚሄድበት እንትና ጋር ራሱ የማንቱ አዲስ አበባ ያለው ሰውዬ ጋር ራሱ ልጠይቅ እስቲ እንደው እግዚአብሔር በረዳን በጠየቅሽ አላልኩሽም? እኔ ራሱ ብዬሻል ልልሽ እንይውልሽ ለምን እንደሆነ ታውቂያለሽ። ገንዘብ እኔ ሀቢባም ጋር የመጣሁት እንድትረዳይ ነው። ከዚያ እንደው የገንዘብ እርዳታ ከሆነ አልፈልግም አለች። ከዚያ እንደውም ዛሬ በስርዓት አናግራኛለች። ዞር በይ መጀመሪያ እነሱን ሳላናግር አላናግርም ኮስተር ብላን የሸኘችኝ። ከዚያ እንደውም በውስጥ አለቀስኩኝ። ሳለቅስ ጊዜ አንድ ልጅ ናት ያበረታታችኝ። እና አንቺንም በምን ላግኝሽ ግዛውን ብሎ ካደረገኝ የግዛውን ጸባይ ታውቂያለሽ። እኔ ከሱ ጋር ብዙ አልነጋገርም። እኔ ምንም ሚዲያ ላይ ስለዚህ እኔ ያንን ብር ለሴትዮዋ 240,000 ያስሰው እስቲ ሂሳብ ስሪ። አንድ በይ የእነንድዬ ቡድን አንድ ብር አልመለሳችሁልኝም። 7 አይደለ አልመልስም ማለት ዘይነባ ይሄ ነገር ቆይ አሁን ብቻ ዘይነባ ይሄ ነገር ሀብለሽ ሲጀምሪ ሴትዮዋ ወረቀት ሲጀምር 120,000 ወረቀቱን ሲጀምር 120,000 ወረቀቱን ደግሞ ሰርታ ወደ ኢትዮጵያ ካላከች በኋላ 120,000 እንደምከፍል አልነገርኩሽም? ይሁን ችግር የለም አላልሽም? ዘይነባ የምቻ መሽማን የለኝ ብዬሻለሁ። ይሁን ብዬሻለሁ። ግን ከዛ ጥፋትሽ ሰውዬ ከዛ ቤት መውጣትሽ ይሄን ነገር በእንጥልጥል ያለ ዘይነባ 3 ዓመት በ250 እየተገዛው ልብሩ እንደ ዘይነባ 2 ዓመት ሙሉ $250 ሲያሰራ ይኖር እንደገና 3 ዓመት $250 እዛ ቤት ልስራ የሰው ብርስ እሺ የሰው ብር ታዲያ እሱ እኮ ሰው እኔ የምሰራበት ሰው የምናገባው እህትየዋ ናት። ሰው ያመጣ ሰው ብላ ያስጀመረችው እህትየዋ ናት። ሴትዮዋ ሰርታ ወረቀቱን ላከች። ካንስል ሆኑ፣ ኢትዮጵያ ገቡ፣ ሪጀክት ተባሉ። እኔ እኛ ምን እናድርግ? የኛ ችግር አይደለም የሀገራችሁ ችግር ነው። እኛ ሰራንላችሁ ላክን፣ ሪጀክት ተባሉ። ምን እናድርጋችሁ አለኝ። ሁለተኛ የከፈላችሁ ትንሽ መልሱልኝ ብላችሁ እስሚኝ ዘይነባ ሁለተኛ የከፈሉት ልጆቹ እባክሽ መልሽልን ብንላት በየወሩ አንዳንድ ሺህ ተፈለግሽ እንሰጥሻለን አሉኝ። በህግም ሄኩ እዚህ በፖሊስም እንትን አልኩ። ምን ማለት በቃ ተፈለግሽ በየወሩ አንዳንድ ሺህ እንሰጥሻለን አሉኝ። እሺ ብዬ ተስማምቼ 2 ጊዜ ሰጡኝ። 2 ጊዜ አላኩልሽም። ባለፈው 7 ሰው ናቸው። አንቺ ሁለቴ አንዱ ወጥቷል። 2 ሰው ናቸው። 7 ከፈሉ ማምሽ ያለው ደረሰኝ አለኝ። 2ቱን ሰጥሻቸው ወጥተዋል አይደለ? ከዕዳ ውስጥ አኮ ቅድም አውርቻቸዋለሁ። ልጆቹ አውርቻቸዋለሁ። ይሄ አንዱ ጂብሪል እና አንድ ደግሞ ማን ጣሄር የሚሉት ሌላ ሀገር ነን ብለው ቅድም አውርቻቸዋለሁ። 5 ናቸው። አሁን ድጋሚ ክፍያ የቀራቸው አይደል ዘይነባ? አምስት ሰው ናቸው ድጋሚ ከፍለው 5 ሰው ናቸው ዘይነባ። አቶ አሺ እዚህ ጋር በእውነት አቶ አሺ ዘይነባ 5 ሰው ናቸው ድጋሚ ከፍለው እሱንም 120,000 ይመለስልን እያሉ ያሉት የድጋሚ ክፍያውን መልሱልን ያሉት 5 ሰው ናቸው። እሱንም ደግሞ ሰዎቹ እሺ ብለውኛል። በየወሩ እንሰጥሻለን ብለው ባለፈው በተከታታይ 1 ወር ያሳልፉኛል፣ 1 ወር ይሰጡኛል።
እየሲሰጡኝ እየሰጡሽ ነው። ሰዎቹ ደግሞ የማይሰጡኝ ከሆነ የነዚህን የ5 ሰው 100 ሺህ ብር እኛ እየሰራን እንሰጥሻል አላልሽም? ዘይነባ ብለንሻል። ባለፈው ተቻቻገርኩ እንዲሆንኩ 50 ሺህ ብር ደሞዜን ተቀብዬ አላስገባሁልሽም? ዘይነባ ሰጥቻለሁ። 150 ሺህ ብር ደሞዜን ተቀብዬ ነው እንቅልፍ እንኳን አልተኛውም። ወስጄን አስገባሁልሽ። ተቸገርኩ ከሀገር ልውጣ ስትይኝ እግዚአብሔር እኔ እንደውም አንደኛው ተቸገረን አልሽ። እኔ እንደውም የምመጭም አልመሰለኝ ወደዚህ ሲጀመር ጠፍቼ አዲስ አበባ እንደተቀመጥኩ ነግሬሻለሁ። ቆይ እሺ ነግረሽኛል፣ ግን ወደዚህ የምመጣ አልመሰለኝም ሲጀመር። ያንደኛውን አልሽ ሰጡሽ። በቃ ዘይነባ ካወዳ 50 እንኳን ቢሆን ምን አልሽ ዘይነባ? ተይ ለክርሽ ነው። 50 እንኳን ቢሆን ሃይማኖት በቃ 50 እንኳን ካገኙ ይበቃቸዋል ስትይ በቃ 50 ሺህ ብር የ5 ሰው 250 ሺህ ብር ይመጣል። ሰዎቹ የማይሰጡኝ ከሆነ 250 ሺህ ብር 2 ወር ብቻ ታገሽኝ፣ የባሌን እና የኔን ደሞዝ አጠራቅመን እንሰጥሻለን። በቃ 50 ሺህ መልሽላቸው። ከዛ ላይ ግማሽ ተሰጣቸው ማለት ነው። እገላገላቸዋለሁ። እኔም በነፃነት እኖራለሁ። ተባብለን ጨርሰን አውርተን